ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ የማሳያችሁ የአይን ድክመት ላለባችሁ ሰዎች ማለት ነው። ለዛ ነው የማሳያችሁ። አንዲት እህታችን ደግሞ እዚህ ጋር እናቴ አይኗን ተገፋ ነበርና አንተ ባልከው ዘይቱን በእንብርቷ ጠብ እንድታደርግ ነግሬያት ዘይቱን ገዝታ ጀምራለች። ግን አይኗ ያለቅሳል። እንዴት ነው በአላህ ምናምን ትላለች። እሺ ለሱ ነግርሻለሁ። ትላንት ማለት ነው ዩቲዩብ ላይ የሰራሁት ይሄ እግራችሁን ለሚያቃጥላችሁ ሰዎች፣ ወገቤ ተቃጠለ፣ እግሬ ተቃጠለ፣ ጉልበቴ ደከመ ምናምን ለምትሉ ሰዎች ማለት ነው የሰራሁት ቪዲዮ አለ ዩቲዩብ ላይ። እየሄዳችሁ ገብታችሁ ተመልከቱት። የሪህ በሽታ ላለባችሁ ማለት ነው። ለዛም ይሆናል ሰውነታችሁ ውስጥ ደግሞ ጨው በብዛት ያለባችሁ ሰዎች ማለት ነው። ለዛም የሚሆን ነው አንድ ላይ የሰራሁት። ግቡና ተመልከቱ ትላለው። እሺ አሁን የአይን ድክመት ላለባችሁ ሰዎች ማለት ነው። በመጀመሪያ ግን የአይን ድክመት ያለባችሁ ሰዎች መጀመሪያ ሌላ ጊዜ ያልሰማችሁ ሰዎች ካላችሁ ማለት ነው እምብርታችሁ ላይ የወይራ ዘይት ጠብ ታደርጉና ታሽጉታላችሁ። ቢያንስ እስከ 15 ቀን እስከ 20 ቀን ድረስ። አይናችሁ በጣም ደካማ ከሆነ መነጽር የምትለብሱ ከሆነ ቢያንስ ወር ድረስም መጠቀም ትችላላችሁ። ከዛ በኋላ ነው ውጤቱን የምታውቁት ማለት ነው። በጣም ብዙ ሰዎች ድነውበታል። ዛሬ ደግሞ ኢንሻአላህ በአላህ ፍቃድ ከሱ ጋር ሆኖ የሚያግዛችሁን ነገር ነው የማሳያችሁ ማለት ነው። እሱም ሸመር ነው። ዩቲዩብ ላይ የሆነ ቪዲዮ ሰርቼ ነበር። እዛ ላይ ስሙን በአማርኛ ኩመን ወይም የእንስላሌ ፍሬ ነው ምናምን ይባላል ብለውኛል። እናንተ የሸመርን ስሙን የምታውቁ በአማርኛ ካላችሁ እዚህ ቲክቶክ ላይም ጻፉልኝ እላለሁ። አሁን አሳያችኋለሁ። በመጀመሪያ ደረጃ ሸመር አንድ ማንኪያ ነው የምናዘጋጀው። 7 ሀባ ፍሬ ለውዝ ማለት ነው። እሺ ለውዙ ይሄ ነው። ለውዙ 7 ሀባ ፍሬ ነው የምታደርጉት። ለውዙ ምንም ያልተጠበሰ ያልተቆላ ምንም አይነት ነገር ኬሚካል ያልተደረገበት የጨው ምናምን በጨው ምናምን ያልተለወሰ ማለት ነው። ይሄ 7 ሀባ ፍሬ ለውዝ ነው። ከዛ ሸመር ሸመሩን አንድ ማንኪያ ታደርጋላችሁ። ሽታው እንዴት ደስ ይላል። እሺ ይሄ የተፈጨው። እሺ ወተት ያው ብርጭቆ ራሱ መለኪያ ስለሆነ በራሱ ነው የምትጠቀሙት። ምግብ ከመብላታችሁ በፊት ከ2 ሰዓት በፊት ነው የምትጠቀሙት። ጠዋት ላይ ተጠቀማላችሁ፣ ማታ ምግብ ከመብላታችሁ በፊት ከ2 ሰዓት በፊት ትጠቀማላችሁ። ጠዋት ላይ ከእንቅልፍ እንደተነሳችሁ ትጠቀሙታላችሁ ማለት ነው። ያው እኔ አይኔ ችግር ስላለብኝ ያው ሁሌ ነው የምጠቀመው። ቢያንስ ለአንድ ለ20 ቀን ምናምን ነገር። ቢስሚላህ ለብዙ ነገር ነው ሸመር ለብዙ ነገር ነው የሚጠቅመው። በተለይ ቀን ስራ ውላችሁ እግራችሁን ለሚያቃጥላችሁ ሰዎች የሰራሁት ቪዲዮ ቲክቶክ ዩቲዩብ ላይ ያለ፣ ሄዳችሁ ተመልከቱት። ከዛ በኋላ ተጠቀሙ እና ሰላም አለይኩም ወራህመቱላህ